አፍሪካዊዋ ዋንጫ ልትበላ በዚህ መድረክ ላይ የምችለው ሀገር ይቺ ሀገር ነች። የምሬ ነው የምላችሁ በደንብ ማለት ነው። ይሄንን ዋንጫ ማሳካት የምችለው ሞሮኮ ነች አፍሪካዊ ሆና ማለት ነው። 3-0 አዘጋጇን ካናዳ በእንደዚህ አይነት ሁኔታ ማሸነፍ ማለት እንደ ቀልድ እንዳትመለከቱት ያጀማ። በከባዱ ሞሮኮ እየመጣች ነው። አምና 4ኛ ሆና ነው የጨረሰችው። ዘንድሮ ወይ ፋይናሊስት ሆናለች ወይ ደግሞ የዋንጫው ባለቤት ሆናለች። በእርግጠኝነት ነው የምነግራችሁ ጀማዓው። ሞሮኮ አፍሪካዊቷ ብርቅዬ ሀገርን ማለት ነው በትልቁ ጠብቋት የምትለይ ሀገር ነች። በዚህ ጨዋታ ላይ ማለት ነው ሞሮኮ ሙሉ ለሙሉ ዶሚኔት አድርጋ ነው የነን ጨዋታ ማሸነፍ የቻለችው። ካናዳ ጥሩ ተፎካካሪ ነበረች። አዘጋጆቹ እንግዲህ የሚረግፉበት ሰዓት ደርሷል። እንደ ጉድ እየረገፉ ይገኛል ጀማዓው። ለማንኛውም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። የማታውን ጨዋታ እንግዲህ ፈረንሳይ ታሸንፋለች። ቀጣይ ማንን እንጠብቅ ነው? ግብጽ ብትመጣ ይመስላችኋል? እኔ አይመስለኝም። ማን ይመቻችሁ። ሞሮኮ ካናዳን 3-0 አሸንፋ ወደ ኳርተር ፋይናል መቀላቀሏን ማረጋገጥ ትችላለች። ማን ሞሮኮ የአፍሪካ ናሽናል ቲም አመስልም ሲጀመር ማለት ነው ተቸገረችም ጥሩ ሆነችም እያለፈች ወደ ኳርተር ፋይናሉ ገብታለች ማለት ነው። ካዘጋጅ ሀገሮች አንዷ የሆነችው ካናዳ በእርግጥ በዚህ ጨዋታ ላይ በጣም ጥሩ ፐርፎርማንስ ነበራት። ብዙ ሙከራዎችን ማድረግ ችሎ ነበር ሞሮኮ ላይ። በተለይ ፈርስት ሃፍ ከሞሮኮ በጣም የተሻለች ነበረች የግብ ዕድሎችን በመፍጠሩ ረገድ ማለት ነው። ነገር ግን ሞሮኮ ጨዋታውን ማኔጅ በማድረግ በጣም አስደናቂ ውጤት ይዘው መውጣት ችሏል ማለት ነው። ሶስቱንም ጎሎች እንግዲህ ማግኘት የተቻሉት 59ኛውና 82ኛው ደቂቃ ላይ በኦናይ አማካኝነት እንዲሁም ደግሞ 98ኛው ደቂቃ ላይ በብራሂም አማካኝነት እንግዲህ ማስቆጠር ችሏል ማለት ነው። ለሞሮኮ መጥፎ ነገር ከዚህ ጨዋታ ላይ የወሳኝ አጥቂያቸው በቅርቡ ከፒኤስቪ ወደ ባየር ሙኒክ ማቅናት የቻለው የሳይባሪ መጎዳት ነው። ምናልባት በቀጣይ ጨዋታዎች ከጉዳቱ አገግሞ መመለስ የማይችል ከሆነ ትልቅ ማጣት ነው የሚሆንባቸው ለሞሮኮዎች። ኤኒዌይ ግን ሞሮኮዎች በኳርተር ፋይናሉ የፍራንስና ፓራጓይን አሸናፊ የሚገጥሙ ይሆናል ማለት ነው። ስለዚህ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። የአፍሪካዋ ኩራት ሞሮኮ አዘጋጇን ካናዳን ስትረመርም አመሸች። የአትላስ አንበሶቹ አፍሪካን ማኩራታቸው የአፍሪካን ስም ከፍ ማድረጋቸው ቀጥለውበታል። አዘጋጇ ካናዳ በሞሮኮ 3-0 ተሸንፋ ከውድድሩ በይፋ ተሰናብታለች። በዚህም ውጤት መሰረት ታዲያ ሞሮኮ ወደ ሩብ ፍጻሜው ማለፍ የቻለች የመጀመሪያው የአፍሪካ አህጉር ተወካይ መሆን ችላለች። የአትላስ አንበሶቹ ቀጣይ ጨዋታም እጅግ አጓጊ ሆኗል። ቡድኑ ወደ ግማሽ ፍጻሜ ለመድረስ በሚያደርገው የሩብ ፍጻሜ ፍልሚያ ዛሬ ምሽት 6 ሰዓት ላይ ከሚካሄደው የፓራጓይና የፈረንሳይ ጨዋታ አሸናፊ ሆኖ ከሚወጣው ሀገር ጋር በቀጥታ የሚገናኙ ይሆናል። ታዲያ እናንተስ ስለ ሞሮኮ ምን ትላላችሁ? ሀሳባችሁን አጋሩኝ። ሞሮኮ የአፍሪካ ኩራቱን አቀጥላለች። በ16 ውስጥ በጥሎ ማለፍ በተከናወነ የመጀመሪያ ጨዋታ አዘጋጇ ካናዳን ዘርራታለች። ሞሮኮውያኖች በሀገራቸው በተወለደው እና በቋሚ 11 ውስጥ ከገቡት ተጫዋቾች መካከል በሞሮኮ የተወለደው ብቸኛ ተጫዋች የሆነው ኢዘዲን ኦናሂ ግራ ቀኝ ሲያረጋቸው ውሃ ሲያሰኛቸው አምሽተዋል። ጨዋታው የመጀመሪያው አጋማሽ ያለ ጎል ባዶ ለባዶ የተጠናቀቀ ሲሆን ሁለተኛው አጋማሽ ላይ ግን ከማዕዘን ምት በአስደናቂ ሁኔታ አሽራፍ ሀኪሚ ከማሻማት ልቅ ማይነስ ያደረገውን ኳስ ኢዘዲን ኦናሂ በአስደናቂ ሁኔታ ከረጅም ርቀት በማስወንጨፍ ግሩም ጎል ማስቆጠር ቻለ። ሞሮኮዎችም 1-0 መምራት የቻሉበትን ውጤት ያስመዘገቡ ሲሆን በድጋሚ በካውንተር አታክ መጥቶ ብራይን ዲያዝ ማይነስ ያደረገለትን ኳስ ኦናሂ የጎሉ ጣራ ላይ በመለጠፍ ሁለተኛ ጎል አድርጎ አስቆጠረው። ሶስተኛውን ጎል ደግሞ የሳይባሪ መጎዳትን ተከትሎ ተቀይሮ የገባው ራሂሚ መረብ ላይ በማስቆጠር ሞሮኮዎች 3-0 በሆነ ሰፊ ውጤት በማሸነፍ 16ቱን አልፈው ሩብ ፍጻሜ ውስጥ የገባች የመጀመሪያው ሀገር ሆናለች። በቀጣይ ሌሊቱ በሚከናወኑ ጨዋታ የፓራጓይና የፈረንሳይን አሸናፊ ሞሮኮ የምትገጥም ይሆናል። በአፍሪካ ታሪክ ሰሪዎቹ የአትላስ አንበሶች ግማሽ ፍጻሜ በመግባት የመጀመሪያ ሀገር ናቸው። ዘንድሮስ በአሜሪካው ዓለም ዋንጫ እስከ ፍጻሜ ይጓዙ ይሆን? ታሪክ ያሳዩን ይሆን? አፍሪካን ያኮር ይሆን? እስካሁን ባለው የአፍሪካ ኩራት ሆኗል። የአፍሪካ ቡድኖች ባለፉት ጨዋታዎች የተሰናበቱ ሴኔጋል፣ ኮትዲቯር፣ ዲአር ኮንጎና የመሳሰሉ ክለቦች ወይም ብሔራዊ ቡድኖች ከ80ኛው ደቂቃ በኋላ በተቆጠረ ጎል ነበረ ሽንፈት ያስተናገዱት። በተቃራኒ ግን ሞሮኮ ከ80 ደቂቃ በኋላ 2 ጎል በማስቆጠር ካናዳን ተስፋ አስቆርጠው አስደናቂ ሁኔታ ረምርመው ወደ ቀጣዩ ዙር አልፈዋል። እንዴት አገኛችኋቸው ሞሮኮዎችን? አፍሪካ ዋንጫ የአፍሪካ ኩራቱ ነው የዓለም ዋንጫን ያነሳሉ ብላችሁ ታስባላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ስፖርት ነው። መልካም ጊዜ። ኒማኛ ቪዲቼ ጫማ ሰቅሏል ያላችሁ ማን? አልሰቀለም። ጫማ እዚህ ማዝራዊ ውስጥ ነው የሚኖረው ለሀገሩ ሲሆን ማን ወደ ጨዋታው ስንመጣ እንግዲህ ሞሮኮዎች ፈርስት ሃፍ ላይ ትንሽ አስደንግጠውን ነበር ኳስ መያዝ ቢችሉም፣ ነገር ግን በጣም በተደጋጋሚ ጥፋት ያጠፉ ካናዳዎችን ስፔስ የለቀቁላቸው በጣም ሲሞክሩባቸውና ያሲን ቦኖ በተደጋጋሚ ሲያወጣቸው ማይተን ነበር። ማዝራዊም እንደተለመደው
የሚገርም ፐርፎርማንሱን ቀጥሎታል። ኒማንያ ቪዲች የትም አልሄደም ያልኳችሁ በምክንያት ነው። እዚያ ዓለም ዋንጫ ላይ ማዝራዊ ያሳለፈበት ያለው የዲፌንሲቭ አጨዋወት በጣም ይለያል። አንዴ ሴንተር ባክ ላይ ይገኛል፣ አንዴ ፉል ባክ ላይ። የት ነው የማይገኘው ዲፌንስ ውስጥ ነው የምትሉት። ብቻ ሀኪሚም እንግዲህ የሚገርም ቶርናመንቱን ቀጥሏል። 3ኛ ጎል ኮንትሪቢሽኑ ማግኘት ችሏል። ከዛ ውጭ ደግሞ ብራሂም ዲያዝ እየደነሰ ነው ለሞሮኮ እንግዲህ በዚህም በዛም እያለ እና 4ኛ ሲቱ ላይ መድረስ ይችላል ማለት ነው። ኢስማኤል ሳይባሪ እንግዲህ ተጎርቶ ወጥቶ ነበረ። ሶፊያን ራሂሚ ነበር የተከሱ ከገባ በኋላ ራሂሚ እንግዲህ ሲያስጨንቃቸው ነበር። በስተመጨረሻም ደግሞ 98ኛው ደቂቃ ላይ ማግባት ችሎ ነበረ። ከዛ ውጭ ባለው ደግሞ አይዘዲን ኦናሂ ይህን ቶርናመንት ላይ እንደሚታወቀው እንግዲህ ጠፋ ብሎ ነበር። ብዙ ሙከራ አያደርግም። በቃ የሞሮኮን ሚድፊልዱን ባላንስ ለመጨመር ዲፖ ነው ነበር ሲጩት የነበረው እና አሁን ግን ለየት ባለ መልኩ ራሱ እንግዲህ አክሽን እየወሰደ ከእንዳያስቱ እንግዲህ ከሀኪም የተቀበለውን የመጀመሪያውን ከፍሪክ እንኳ እሱ ማስቆጣቸው ነበረ። ሁለተኛው ላይ ደግሞ ራሱ ሞሮኮን ያላችሁ የታለ እጃችሁ? እስቲ ለአፍሪካዊቷ ጀግና ሀገር አንዴ ዋው አንደ ቀደቁት ነው የምልህ። 3-0 አቤት! እንዲቻላል ካናዳን ቀጥቀጥ ተመልከቱ። ኡናሂ አረ በስመ አብ! ይህን ተጫዋች ኡናሂ 2 ጎል ነው ያስቆጥረው። ባይዜ እኔ የትኛውም ክለብ ይሆን ፕሪሚየር ሊግ ላይ ይሄንን ተጫዋች ማየት አለብን። ኡናሂን የትኛውም ክለብ ይሆን ፕሪሚየር ሊግ ላይ ማየት ያለብን ተጫዋች ነው። ስለ አዮብ ቦአዲ ብቻ ነው የሚወራው፣ ስለ ታዳጊው ተስፈኛ ስለ 18 ዓመቱ ቃላት የለኝም ለሱም። ግን ይሄ ተጫዋች እንዴት አባቱ ነው የሚችለው? ሁሉም ቦታ አለ። አጥቂ መስመሩ፣ ሚድፊልደሩ አረ በስመ አብ! ዋው እና ማለት ነው ሞሮኮ ግን ሞሮኮ አፍሪካን በክብር ስላስጠራችሁልን ትክክለኛ አፍሪካ ተወካይ ስለሆናችሁ እንኳን ደስ አላችሁ። እናመሰግናለን። በትክክል ሪፕሬዘንት ስላደረጋችሁን ምርጥ 8 ውስጥ ገብቷል። ካናዳ 3-0 ጽድት አድርጎ ነው ያሸነፉት። የሚገራርም ጎል ነበር ያገቡት። ጌሙንም በቃ ልክ እንደ ማለት ነው ትክክለኛ ሱፔሪየር ቲም ኮንትሮል አድርጎት ነው የወጡት በቃ ጌሙ ማለት ነውና ሞሮኮና ትክክለኛ አፍሪካ ተወካይ ሲጀመር ማለት ነው። እኔ እንደውም አሁን አፍሪካ ሻምፒዮን ብትባረሱ አይደብረኝም። የምሬ ነው። መጀመሪያ አካባቢ እንቋጥርባታለን ምናምን ተባብለን ነበር። ያው ብዙ ጊዜ አፍሪካ አይደለም ምናምን ይላሉ በሚለው ማለት ነው። ግን ትክክለኛ አፍሪካ ተወካይ ሞሮኮ ነች በዚህ ሰዓትና 8 ውስጥም ገብታለችና በጣም ትልቅ ታሪክ ነው። እንግዲህ አምና 4 ላይ ወደቁት ታስታውሳላችሁና አሁንም እዛ ደርሰዋልና ምን ያህል የሞሮኮ ኳስ ከአፍሪካ አንድ ደረጃ ከፍ ብሎ ከአውሮፓዎቹ ጎራ እንደተቃረበ ማየት ትችላላችሁና የምሬ ነው። በጣም ነው ያከሩን። ለማንኛውም ካናዳ 3-0 አሸንፏል። ጽድት ያለ ማለት ነው። በቃ ሀኪሚ ደግሞ እንዴት በቃ ይህን ቲም እየመራ ደስ ሲል እንደዚህ አይነት ማለት ነው። ጀግና ሰው ነው። ለማንኛውም ወደ ቀጣይ አልፏል። እስቲ ስለ ሞሮኮ የተሰማችሁ ከታች ጻፉ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ፈረንሳይ ደግሞ 6 ሰዓት አለች። አብረን ያለን ይበጫ አሁን ሞሮኮ የትላልቅ ክለቦችን የትላልቅ ሀገራት የሆነ ጸባዮችን እያሳዩ ነው የሚገኙት። ማለት እስከዛሬ የምናውቀው ሞሮኮ ማለት በጣም ትጫወታለች፣ በጣም ብዙ ትሞክራለች። ኦን ታርጌት ሲሞክሩ ደግሞ ያገባሉ። በቃ የሚገርም ጨራሾች ነው ያላቸው። ብቻ ግን ኳስን በቃ በአሪፍ ይጫወቱ ነበር። ሁሌም ከተቃራኒ ቲማቸው ጋር እኩል ኦር ደግሞ የተሻለ ተጫውቶ ነው የሚያሸንፉትም አቻ የሚጡትም ከስንት አንዴ ሲሸነፉ የሚሸነፉትም። የዛሬው ግን ጨዋታ ላይ የሰው ሞሮኮ ጭራሽ አሪፍ አልነበረች። ጭራሽ ማለት ካናዳ በጣም የተሻለው ቲም ነበር። ላይክ በሁሉም መንገድ በሙከራም ብዙ ጊዜ ተቃራኒ ቦክስ በመግባት ምንም ነገር ብትጠሩ ካናዳ የተሻለች ነበረች። ግን ጨዋታው 3-0 ነው ያለቀው። ዋው ሞሮኮ ላይክ ሞሮኮን እስከዛሬ በማናቃት ሳይድ ነው ያየናቸው። በቃ ይሄ የትላልቅ ሀገራት ኢቭን አሪፍ ባይሆኑ ራሱ ማሸነፍ እንደሚችሉ ነው ያሳዩን። በጣም የሚገርም ነበር። ፈርስት ሃፍ አክቹአሊ ቦሪንግ ነበረ። አጥቂያቸውም በዚህ ዓለም ዋንጫ አሪፍ እያሳለፈ የነበረው በጉዳት ወጥቷል። ባየር ሙኒክ የፈረመው ልጅ ማለት ነው። 2022ቱ ንጉስ የነበረው ለሞሮኮ ማለት ነው ኡናሂ ተመልሷል። 2 ጎል አግብቶ ሁሉም ሰው ጋር በሱ ጎሎች ራሱ አረጋግጠው ነበረ። እሱም በኋላ ተቀይሮ ከወጣ በኋላም የመጨረሻውን ጎል ደግሞ ራሂሚ አግብቶ 3-0 አሸንፏል። ብራሂም ዲያዝ አይ ቲንክ 4 ነው 5 አራተኛ አሲስት ወር ደግሞ 5ኛ አሲስት ነው ያደረገው በዚህ ዓለም ዋንጫ ነው። 4 ወር 5 አሲስት አድርጓል። ሀኪሚም አሲስት አድርጓል። 3 ጎልና አሲስት እስካሁን ድረስ ሀኪሚም እንደተከላካይ። ይሄ ልጅ ግን በጣም ይለያል። ሀኪሚ ጋይስ የምር በጣም ነው የሚለየው። የሚገርም ተጫዋች ነው። ለማንኛውም ሞሮኮ 3-0 አሸንፈዋል እና አሪፍ ባይጫወቱም ማሸነፍ እንደሚችሉ አሳይተውናል። ግን ጄሴ ማርሽንም ልናደንቀው ይገባል። የካናዳው አሰልጣኝ ማለት ነው። ከዚህ በፊት የምታውቁት ከሆነ ሳልዝበርግ፣ ከዛ በኋላ ሌፕዚግ፣ ከዛ ወደ ሊድስ መጥቶ ፕሪሚየር ሊግ ላይ የምናውቀው ነበር። አሁን የት እንዳለ አላውቅም። ብቻ እሱም ካናዳ ግን የሚገርም ቲም ነው የሰራው። አለኪ ነበሩ ማለት ይቻላል። ወደ 8 የተቀላቀሉ የመጀመሪያ ሀገር ሆኗል። አም ሃፒ ፎር ዘም። ከአርጀንቲና ቀጥሎ እኔ ሞሮኮን ነው የምደግፈው። ይመቻችሁ።